ፍቅር፣ ልዩ የሆነ ፍቅር። እውነተኛ ፍቅር እንዳለ አስባችሁ ታውቃላችሁ? ያ በእናንተ ላይ ተስፋ የማይቆርጥ ሁል ጊዜ የሚደግፋችሁ፣ ስትበረቱ ብቻ ሳይሆን በድካማችሁና በውድቀታችሁ የሚጠብቃችሁ፣ ያ በነዛ ክፉ ቀናት እጁን ዘርግቶ ከጉያ የሚያስገባችሁ ያ ፍቅር። በዚህ ዘመን ስለ ፍቅር ብዙ ልክ ያልሆኑ ምልከታዎች አሉ። ብዙዎቻችን ፍቅርን በማያዛልቁ በመለዋወጣቸው ምልክቶች፣ በመናሳያቸው ቶሎ ሊጠፉ በሚችሉ ገጽታዎችና የመሳሰሉት ቀይረናቸዋል። ነገሮች መልካም በሆኑበት ጊዜ ይህንን ፍቅር ማግኘት ቀላል ሊሆን ይችላል። ነገር ግን ሕይወት በሚጨልምበት ጊዜ ይህ ፍቅር በእጃችን ተኖ ይጠፋል። በዚህ ምክንያት እንዲህ ብላችሁ እንድትጠይቁ ያደርጋችኋል። ነገሮች በሚቀየሩ ጊዜ ጥሎኝ የማይሄድ ከኔው ጋር የሚቀር ፍቅር ይኖር ይሆን? መልካሙ ዜና ግን ይህ ነው። ያ አይነት ፍቅር አለ። ከእናንተ ጋር የሚሆን ብቻ ሳይሆን እናንተንም የሚፈልግ ጽኑ፣ ፍጹም፣ የማይናወጥ እንዲሁም ከሁኔታዎች ውጪ የሆነ ያ ፍቅር በእርግጥ አለ። እናንተ ባላችሁበት የትኛውም ሁኔታ የሚቀበላችሁ ያ ፍቅር በእርግጥ አለ። እናንተ ባላችሁበት የትኛውም ሁኔታ የሚቀበላችሁ እሱ ፍቅር አለ። የሚያስገርመው ይህ ፍቅር ፍጹም ለሆኑ ሰዎች ሳይሆን እንደኛ ላሉት ነው። ይህ ፍቅር እውነት ነው። እርሱም የእግዚአብሔር ፍቅር ነው። ዘላለማዊ፣ የማይለወጥና ከሁኔታዎች ውጪ የሆነው የእግዚአብሔር ፍቅር። ፍቅር ደካማ በሆነበትና በሁኔታዎች በሚወሰንበት በዚህ ዘመን ልዩ ሆኖ የሚገኘው የእግዚአብሔር ፍቅር ብቻ ነው። እሱም በትናንትና ስኬት፣ ውድቀትና ሁኔታ ላይ አይመሰረትም። ይልቁንም ይህ ፍቅር ከሁኔታዎች ውጪ በሆነ መንገድ የተገለጠ ነው። እሱ እጅግ ጥልቅ የሆነና በመከራችን ጊዜ የሚረዳን የሚያስገርም ጸጋው የከበበንና በማይነጥፍ ተስፋ የሚያጸናን ነው። አንደኛ ቆሮንቶስ ሰዎች ምዕራፍ 13 ከቁጥር 4 እስከ 6 ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭ፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፅ ደስ አይሰኝም። እግዚአብሔር ፍቅር ነው። ፍቅር ከመሆኑ የተነሳ እናንተን በማበጀት ውስጥ ፍቅሩን ገልጧል። የእግዚአብሔር ፍቅር የመልካምነቱና የቸርነቱ መጨረሻ መገለጫ ነው። እርሱ በፍቅሩ እጅግ ታጋሽ ነው፣ ፈጽሞ አይቾክሉም። ነገር ግን በመልካምነቱ እየጠበቀን በማይገባን ጸጋ ይባርከናል። አስቡት እስቲ ምን ያህል ጊዜ እንደወደቀን፣ ምን ያህል ጊዜ ከእርሱ እንደራቀን። እሱ ብቻ አይደለም፣ ሰዎች በእኛ ምን ያህል ተስፋ እንደቆረጡ። ደስ የሚለው ግን እግዚአብሔር በእኛ ተስፋ ለመቁረጡ ነው። እግዚአብሔር ብርታታችን ጊዜ የሚወደን አምላክ ብቻ ሳይሆን በድካማችን በውድቀታችንና ጸጋው በሚያስፈልገን ጊዜ የፍቅር እጁ ሁል ጊዜ እንደተዘረጋልን ነው። ታላቅ ፍቅር። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲወዷልና። አስባችሁ ታውቃላችሁ? ከኛ ዕውቀት በላይ የሆነ መጨረሻ የሌለው እጅግ ታላቅ ፍቅር። ስለ መውደድ ስናወራ ለማለት ያክል ብቻ ሳይሆን ምን ያህል የእግዚአብሔር ፍቅር ትልቅና የማይነወጥ እንደሆነ ለማስታወስም ጭምር ነው። የእግዚአብሔር ፍቅር ዝም ብሎ ስሜት ሳይሆን የሚደንቅ እንዲሁም ሁል ጊዜ የምናገኘው ፍጹምና ነፃ መልካም የሆነ ስጦታ ነው። የሚገርመው ደግሞ ይህንን ፍቅር ለማግኘት ምንም ማድረግ ሳይጠበቅብን እንዲሁ ፍጹምና ንጹህ ከሆነው ከእግዚአብሔር ዘንድ የተቀበልነው መሆኑ ነው። እውነት ለመናገር ሁል ጊዜ እግዚአብሔር ምን ያህል እንደሚወደኝ ሳስብ በደስታ ሞላለሁ። ይህ የእግዚአብሔር ፍቅር በደንብ ሲገባችሁ እናንተ ጋር ያለውን ብርሃን ለሌሎች ታካፍላላችሁ እንጂ
በፍጹም ይዛችሁ አትቀመጡ፣ አንድያ ልጁን እስከ መስጠት ድረስ። እግዚአብሔር ምን ያህል ከእርሱ ርቀን እንደሄድን እንደጠፋንና ሕይወታችን በብዙ ችግር ውስጥ እንዳለ ያውቃል። የሚገርመው ግን እንደዛ እየበደልነው ፍቅሩን ከኛ አለመከልከሉ ነው። ይባስ ብሎ ውድ የሆነውን አንድያ ልጁን ኢየሱስ ክርስቶስን ሰጠን። ምን አይነት ፍቅር ነው ታዲያ! በዚህ ልዩ በሆነው ፍቅር እንዴት አለመለወጥ አለመነካት እንችላለን? ክርስቶስ ስለ ፍቅር ብቻ አላወራም፣ ይልቁንም ኖሮታል። እሱ እውነተኛና ከራስ በላይ የሆነውን ፍቅር አሳይቶናል። የፍቅርን ጥግ የገለጠውም ሕይወቱን ለኛ አሳልፎ በመስጠቱ ነው። የሚገርመው ክርስቶስ ነፍሱን አሳልፎ የሰጠው ለተወሰኑ ሰዎች ብቻ አይደለም፣ ጠፍተን ለነበርነው ለኛ ለሁላችን መሆኑ ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 13 አዲሱ መደበኛ ትርጉም ኢየሱስ እንዲህ ብሎ ነበር፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። የሚገርም እውነት ግን ኢየሱስ ሕይወቱን አሳልፎ የሰጠው እሱን ገፍተው ሊሄዱ ለሚችሉ ሰዎችና እያደረገ ያለውን ነገር ሊረዱ ለሚችሉ ሰዎችም ጭምር ነው። ይህ ፍቅር ከኛ ከምናስበው በላይ እጅግ ታላቅ የሆነ የማይናወጥና በጸጋ የተሞላ ነው። ሌላው የሚደንቀው ነገር ደግሞ የክርስቶስ ፍቅር የሚመነጨው ከራሱ መልካምነት መሆኑ ነው። እኛ በምንም አይነት ሁኔታ ውስጥም ብንሆን ይህ ፍቅር ፈጽሞ አይለወጥም። በእርሱ የሚያምን ሁሉ። ይህ የፍቅር ጥሪ ለሁሉም ክፍት የሆነ ነገር ግን በክርስቶስ ለማመን ፈቃደኛ የመሆኑ ውሳኔን የሚፈልግ ነው። ክርስቶስን ስናምን በእርሱ ላይ ተደግፈን ከእርሱ ዘንድ የሆነውን የዘላለምን ሕይወትንና ጸጋን እንቀበላለን። ክርስትና ማለት በእኛ በራሳችን ሰርተን የምናገኘው ሽልማት ሳይሆን ከክርስቶስ የምንቀበለው ስጦታ ነው። ያም በልጁ በክርስቶስ ከእግዚአብሔር ጋር ያለ ንብረት ነው። የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። የእግዚአብሔር ፍቅር ደስ የሚያሰኘውን ተስፋ አምጥቶልናል። እርሱም እምነታቸውን በክርስቶስ ኢየሱስ ላደረጉ የዘላለም ሕይወት ዋስትና ነው። ኃጢአት ከእግዚአብሔር አርቆንና አጣልቶን ነበር። ነገር ግን በክርስቶስ መስዋዕትነት አማካኝነት ከእግዚአብሔር ጋር ተታረቅን፣ የኃጢአታችንን ዕዳ ተከፈለ። በዚህ ምክንያት የዘላለምን ሕይወት ተቀበልን። ወደ ሮሜ ሰዎች ምዕራፍ 6 ቁጥር 23 አዲሱ መደበኛ ትርጉም የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችንም የዘላለም ሕይወት ነው። ለትውልድ ሁሉ የሆነ የእግዚአብሔር ዘላለማዊ ፍቅር። ትንቢተ ኤርምያስ ምዕራፍ 31 ቁጥር 3 አዲሱ መደበኛ ትርጉም እግዚአብሔርም ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብሁሽ። ይህ እግዚአብሔር ለእስራኤላውያን የገባው የማይናወጥና ዘላለማዊ ኪዳን ነበር። በተመሳሳይ ሁኔታ ይህ ፍቅር ለእስራኤላውያን ብቻ ሳይሆን ለእኛም ለእናንተም ለሁላችንም ጭምር ነው። የእግዚአብሔር ፍቅር በጊዜ የማይወሰን ለትውልድ ሁሉ የሚሆን ፈጽሞ የማይወድቅ ነው። በታላቅ ጸጋውና ፍቅሩ እስራኤልን የወደደ እግዚአብሔር ዛሬ እኛንም በማይለወጥ ፍቅር ይወደናል። ፍቅሩ ሁልጊዜ እኛን ለመመለስ ዝግጁ ነው። ስለዚህም ሁልጊዜ አስታውሱ፣ የእግዚአብሔር ዘላለማዊ ፍቅር ከኛ የራቀ አይደለም። ይልቁንም ከኛ ጋር ያለ ሁልጊዜ የሚደግፈንና የሚጠብቀን ነው። ታማኝነቱ ደግሞ የጽናታችንና የተስፋችን መሰረት ነው። ከሁኔታ ውጭ የሆነ ዘላለማዊ ፍቅር። እየበደልነው እንኳ እግዚአብሔር ለምንድን ነው የሚወደን ብለን ብንጠይቅ የምናገኘው ምላሽ እግዚአብሔር ፍቅር ነው የሚል ይሆናል። ፍቅሩ ማንነቱ ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። የእግዚአብሔር ፍቅር በእኛ ድርጊትና ማንነት ላይ የሚሞረከዝ ሳይሆን ከማንነቱ የተገኘ ነው። በየትኛውም ሁኔታ ውስጥ ብንሆን እንኳ
ለኛ ያለው ፍቅር አይቀየርም። ኢየሱስ በዮሐንስ ወንጌል ምዕራፍ 15 ቁጥር 9 ያረጋገጠልን ይህንን ነበር። አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ ነበር ያለው። ይህ የሚያሳየን የእግዚአብሔር ፍቅር ፈጽሞ እንደማይወድቅና የማይለወጥ እንደሆነ ነው። እንደ እግዚአብሔር ቃል ለመኖር ስንወስን ራሳችንን በክርስቶስ ፍቅር ውስጥ ተተክለን እናገኛለን። እንዲሁም ደግሞ በመከራ ውስጥ በሰላምና በደስታ ጸንተን እንድንታገስ ያደርገናል። በብዙ የህይወት ውድቀት፣ ስተትና ትግሎች ውስጥ ሆኜ ምን ያህል እግዚአብሔር እንደወደደኝ ሳስብ የእግዚአብሔር የምሕረቱ መገለጫ መሆኔን ማሰብ ያበረታኛል። የማይገባን ሆነን እንኳን ሳለ ህይወቱን በፈቃዱ ለሁላችን ሰጠ። በእውነት ምንኛ የእግዚአብሔር ፍቅር ከኛ መረዳት በላይ ነው። የኋላ ታሪካችሁ ምንም ቢሆን፣ የተሸከማችሁት ቀንበር ቢከብድም፣ ኃጢአተኞች እንደሆናችሁ ቢሰማችሁ፣ የእግዚአብሔር ፍቅር ግን አይለወጥም። እንደዛው እንዳላችሁ ወደ እግዚአብሔር ፍቅር ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 እንዲህ ብሎ ነበር የተጣራው፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ነበር ያለው። እሱ ፍጹም እንድትሆኑ ሳይሆን የሚፈልገው ማንነታችሁን ይዛችሁ ወደ እርሱ እንድትመጡ ብቻ ነው። ታዲያ ለምንድን ነው የሚበልጠው የእግዚአብሔር ፍቅር እያለ ሐሰት የሆነውን የዚህ ዓለም ፍቅር ፍለጋ የምትኳትኑት? ሕይወቱን ለእናንተ የሰጠው ያ እርሱ እጆቹን ዘርግቶ በፍቅር እንዲህ ያለ እየጠበቃችሁ ነው። ወደ እኔ ኑ እኔም በዚህ ያለሁት የእናንተን ልብ ለመፈወስ፣ የጠፋውን ማንነታችሁን ለመመለስ፣ የማይጠፋውን ፍቅሬን ልሰጣችሁ ነው። እናንተ የኔ ናችሁ፣ እኔም የእናንተ ነኝና ይህንን ፍቅር ተቀበሉ።